አንዴ ቁጭ በልና ዓላማህን ቅረጽ። በዓላማ ያልተመራ ሕይወት የፈጠረው መተራመስ ነው። እንቅስቃሴዎቻችን በእቅድ ስንመራ የተገኘውን ውጤት ሁሉ አንዳንድም ያልተረጋገጠ ውጤትን የኛ ነው እያለ መፎከር ራስን ከመታለል የዘለል አይሆንም። ልክ እንደ አንበሶቹ ገዳይ። የአንበሶችን ገዳይ አወካት? እስቲ ትንሽ ላጫወትህ። የአንበሶቹ ገዳይ እነሆ በአንድ ጥቅጥቅ ባለ ጫካ ውስጥ የተለያዩ እንስሳዎች፣ የዱር አራዊቶች በየጎሳቸው ተከፋፍለው እየተዝናኑ ነው። ሁሉም መጠጥ ይጎነጫል፣ ጨዋታም ጭፈራም ደርተዋል። ወደ ሌሊቱ አጋማሽ ላይ ሁሉም ራስን በሚያስት ስካር ውስጥ ገብተዋል። ተፈራርተው የነበሩ እንስሳዎች በሂደት ተቀላቅለው አብረው መጨፈር ጀመሩ። ሌሊቱም ለንጋቱ ተራውን በለቀቀ ጊዜ አዳኝ ከታዳኝ ጋር ተኝተው ተገናኙ። ጦጣይቱም ሳታስበው ከአንበሶቹ መንጋ መሃል ተኝታ ራሷን አገኘችው። መጀመሪያ ህልም መስሏት ነበር። ነገር ግን እውነታው እንደዛ እንዳልሆነ ቆይታ ተረዳች። በዙሪያዋ ያሉ አንበሶችም ብትነካካቸውም ሊንቀሳቀሱ አልቻሉም። ማምለጫዋን አመቻችታ እዚያ እየሮጠች መንቀሳቀሷን ቀጠለች። ነገር ግን የአንበሶቹ መንጋ ጥንብዝ ብለው ሰክረው ስለነበረ ሊነቁ አልቻሉም። ጦጣይቱም የሞቱ መስለዋት ምናልባትም ትናንት ማታ ከእርሷ ጋር በተደረገ ፍልሚያ እንደተሰዉ አሰበች። ይህን ሁሉ አንበሳ ብቻዬን ገደልኩኝ እንዴ ስትል በአግራሞት ተዋጠች። የስካር አንጎቨር ያላላቀቀው ጭንቅላቷ ጀግና እኮ ነሽ ሲላት ፈገግ አለች። ወዲያው ጩኸቷን ለቀቀችው። ከዛፍ ዛፍ እየዘለለች የአንበሶቹ ገዳይ ነኝ እያለችና እየፎከረች ሀገሩን አደረሰችው። ይህ ታሪክ ተጨባጭ ያልሆኑ ውጤቶችን እንደ ስኬት ለሚቆጥሩት ሁሉ አይነተኛ ተምሳሌት ነው። ሁሌም ቢሆን የመጣውን ለውጥ የራሳችን እንደሆነ አድርገን እናስባለን። ማህበረሰቡ ዘንድ የመጣው ለውጥ በእኛ ሰበካ፣ በህዝብ ዘንድ የተከሰተው የአስተሳሰብ ለውጥ፣ የማህበረሰባችን የፖለቲካ ዓለም የታየው ለውጥ፣ የፓርቲያችን በአብዮቱ ላይ የታየው እመርታ፣ የአመራራችን በኢኮኖሚ እድገት ላይ የታየው መሻሻል የፖሊሲያችን ውጤት ነው ስንል እንዘምራለን። የፖሊሲያችን ውጤት ነው። በደርግ ስርዓተ ዘመን የአንድ አካባቢ ማህበረሰብ መንገድ ዘግቶ የነበረን አንድ ትልቅ አለት ድንጋይ ከመንገድ ለማስወገድ ባደረጉት ቁፋሮ በአጋጣሚ ውሃ ይፈልቃል። በዚህ ድንገተኛ ክስተት በጣም ተደሰቱ። ዓመታት የተተናወጣቸው የውሃ ችግር እልባት እንዳገኘ ተሰማቸው። ምንጩ ተገድቦ አገልግሎት በሚሰጥበት የመጀመሪያ ቀን ላይ የአካባቢው አስተዳደር በቦታው በመገኘት ለተሰበሰበው ህዝብ ንግግር አደረገ። መንግስታችን በተገኘው ምንጭ ውሃ እጅግ ደስተኛ ነው። ይህም የአብዮታዊ መንግስታችን ፖሊሲ ውጤት ስለሆነ ኩራት ይሰማናል። ኢትዮጵያ ትቅደም ብለው አረፈ። እውነቱ ይህ ነው። በግለሰብም ይሁን በመንግስት ደረጃ የኛ ያልሆነን ውጤት እንደ ራሳችን አድርገን ራሳችንን እናታልላለን። አሁን በመገናኛ ብዙሃን ሁሌ የሚለፈልፍልን የሁለት ዲጂት እድገት የህዳሴ ጉዞ ውጤት ነው ወይስ የአይኤምኤፍ እና የወርልድ ባንክ ብድርና ዕዳ ጥርቅም? ውጤቱ የማን ነው? በየትኛው የህይወት ጉዟችን በለስ ቀናን የኛ እንደሆነ በማሰብ እንመጻደቃለን? ጉዞው ካልሰመረልን ኳሷን ወደ ሌላ ለመወርወር መረጃ እንደረድራለን። ማን ነበር ድል 1000 ተጠሪ ያላት ሽንፈት ግን አንድም ዘመድ የላትም ያለው? እስኪ አንተም አንዴ ቆም ብለህ አስብ። አልፎ አልፎ የሚያጋጥሙህ ውጤቶች ከተጠና ጉዞ የተወለደ ነውን? እያንዳንዱ እርምጃህ ለዋናው ራዕይህ ግብዓት እየሆነ ነው? ያገኘኸው ውጤት የማን ነው? እውነታው ግን ከዚህ የተለየ ነው። ስለ ራሳችን ለማሰብ ትንሽ ቆም ማለት አልቻልንም። ትንሽ ቁጭ ብለን የህይወት ግባችንን አላሰመርንም። ምናልባት ጊዜ የለኝም ቢዚ ነኝ የሚለው የተለመደ መፈክር አንግበን ይሆናል። ይህ መጽሐፍ ግን ይህ ጉዞህ ማስተካከል አለበት። በአዲስ ተሃድሶ ህይወትህን ሀብለህ ልትጀምርብለት ይገባል ይልሃል። እባክህ አንዴ ያረፍ በልና መቁረጫህን ሳለው። 1.3 መቁረጫህን ሳለው። እነሆ ለመናፈስ በዛፎች ወደ ተሞላ አንድ ጫካ ከጓደኛህ ጋር ጎራ ብለህን እንበል። በአጋጣሚ ላቡን እያንጠበጠበ በእልህ ዛፎችን ከሚቆርጥ ሰው ጋር ትገናኛለህ። ምን እየሰራህ ነው ስትል አንተ ትጠይቀዋለህ።
ዛፍ እየቆረጥኩ ነዋ ሲል በቆረጣ ተመልክቶ ይመልስልሃል። መቁረጥ ከጀመርክ ስንት ሰዓት ሆነ ስትል ጥያቄ ታስከትላለህ። እርሱም እስካሁን 4 ሰዓት ፈጅቶብኛል፣ ሆኖም ግን አሁን መሻሻል እያሳየሁ ነው ሲል ላቡን ግንባሩ ላይ እየጠረገ ይመልስልሃል። ይቅርታ አድርግልኝና የምትቆርጥበት መጋዝ የደነዘዘ ይመስላል። ለምን ጥቂት ጊዜ አርፈህ ወስደህ አትሞርደውም ስትል ምክር ቢጤ ትለግሳለህ። እርሱም ቆጣ ብሎ አልችልም፣ ምን አይነት የዋህ ነህ? ዛፍ ለመቁረጥ ጊዜ አጥሮኝ እንዴት ስለ መሳል ትመክረኛለህ? ብሎ 4 ሰዓት ሙሉ ወደ ፈጀበት ዛፍ ይቀረቅራል። አሁን የዋህ ማን እንደሆነ ዳኝነቱን ለናንተ ሊተወው። ምናልባት ይህ ግለሰብ 20 ደቂቃ ወስዶ መጋዙን ብስለው በ4 ሰዓት ሊፋት ያላጠናቀቀውን ስራ በ1 ሰዓት ውስጥ ሊያጠናቅቅ ይችል ይሆናል። ይህ እንግዲህ አብዛኛዎቻችን ህይወትን የሚወክል ምሳሌ ይመስለኛል። ለራሳችን ትንሽ ጊዜ ሰጥተን የዓመት የወራት እቅድን አልነደፍንም። ይህ እንግዲህ የአብዛኛዎቻችንን ህይወት የሚወክል ምሳሌ ይመስለኛል። ለራሳችን ትንሽ ጊዜ ሰጥተን የዓመት የወራት እቅድን አልነደፍንም። ምናልባት ለዚህ የምናቀርበው ምክንያት ልክ እንደ ዛፍ ቆራጭ ቢዝ ነኝ የሚል የተለመደ መፈክር ይሆናል። ጥናቱ ግን እንዲህ ይለናል። የ1 ሰዓት እቅድ መውጫ ጊዜ መውሰድ 10 ሰዓታትን ከማባከን ያድናል። ህይወትህን በዓላማና በእቅድ መምራት ጊዜን ከማባከን ብቻ ሳይሆን ውጤትን ከማይወልድ ቢዝነት ያድናል። 9 ጊዜ ለካ 1 ጊዜ ቆረጥ ይላል ኢትዮጵያዊ ተውፊት። አሁን ከመቆረጣችን በፊት በደንብ መለካት እንዳለብንና የት ድረስ መቆረጥ እንዳለብን የሚያስተምር ነው። በእርግጥ ይህ አባባል ከአዲስ ትውልድ መዝገበ ቃላት ውስጥ እንደሌለ አውቃለሁ። የዚህ መጽሐፍ ዓላማም 9 ጊዜ ባይሆንም 1 ጊዜ ለክተን 1 ጊዜ እንድንቆርጥ ማስታወስ ነው። ከሁከት ከጸዳ ቦታ ሆነን ራሳችንን ማዳመጥ አስፈላጊ መሆኑን መጠቆም ነው። አንዴ ቁጭ ብለን የቀጣዩ ህይወታችንን ጉዞ ማስመር ለስኬታማ ህይወት መሰረት መሆኑን ማመልከት ነው። እስኪ አንዴ እንቅስቃሴህን ገታ አድርግና ዓላማህን ቀረጽ። ዛሬ ያቀረብኩላችሁ የህይወት ግብህን ቅረጽ የተሰኘው መጽሐፍ ላይ አንዴ ቁጭ በልና ዓላማህን ቅረጽ የሚለውን ምዕራፍ 1 ነበር። የዚህ መጽሐፍ ደራሲ ኡስታዝ ያሲን ኑር ነው። እኔ ያቀረብኩላችሁ ሁያስ ነኝ። በቀጣይ ደግሞ ምዕራፍ 2ን የማቀርብላችሁ ይሆናል። መጽሐፉን ግን ከመጽሐፍት መደብሮች በመግዛት እንድታነቡም መረጃውን ላጋራችሁ ወዳለሁኝ። እናንተም ሌሎችም ይህንን እንድትጠቀሙ ቪዲዮውን ኮፒ ሊንክ ሼር በማድረግ የበኩላችሁን ተወጡ።